ኦኬ ዛሬ ይዤላችሁ የመጣሁት የተለያዩ ሞዴል ኤግዛሞችን ነው። ስለዚህ ወደ ጥያቄው ሲንገባ the law of diminishing marginal utility state that ይላል። the law of diminishing marginal utility መጀመሪያ diminishing marginal utility ማለት ምን ማለት ነው? ይሄ ማለት ለየሆነ ነገር ያላችሁ ፍላጎት ዩቲሊቲ ማለት እርካታ ነው። ለምሳሌ አንድ ሰው በጣም የተጠማ ከሆነ መጀመሪያ ላይ ውሃ ይጠጣል። ነገር ግን ዝም ብሎ አይጠጣም። አስታም ኤክስቴንት እየቀነሰ ነው የሚሄደው። ውሃ ጥማቱን ከረካ በኋላ ውሃ መጠጣት ያቆማል ማለት ነው። በዛው ልክ ማርጂናል ዩቲሊቲ ላው ኦፍ ዲሚኒሽንግ ማርጂናል ዩቲሊቲ ማለት ኮንሱሜሩ የሆነ ነገር ኮንሱም ሞር ኮንሱም እያደረገ በሄደ ልክ ለዛ ነገር ለዛ እቃ ያለው ፍላጎት አዲሽናል ሳቲስፋክሽኑ እየቀነሰ ነው የሚሄደው የሚለውን ሀሳብ ነው የሚያሳየው። ስለዚህ ለዚህ ጥያቄ ሲ ትክክለኛ መልስ ነው። ማርጂናል ዩቲሊቲ ዲክሪዝ አስ ኮንሳምፕሽን ኢንክሪዝ ኮንሳምፕሽን በጨመረ ቁጥር አዲሽናል ሳቲስፋክሽን ነገሮችን እየተጠቀመን የምናገኘው ሳቲስፋክሽን መጠን እየቀነሰ ይሄዳል የሚለውን ሀሳብ ነው የሚገልጸው። ሌሎቹ ለምሳሌ ኤ ላይ ያለው ቶታል ዩቲሊቲ ይጨምራል ግን አሳም ኤክስቴንት ዜሮ ሊሆንና እየቀነሰ ሊሄድ ይችላል። ነገር ግን ከዚህ ጋር እንትን ለሆነ ማች ሊያደርግ አይችልም። ስለዚህ ማርጂናል ዩቲሊቲ ዲክሪዝ አስ ኮንሳምፕሽን ኢንክሪዝ ኮንሳምፕሽን በጨመረ ቁጥር ማርጂናል ዩቲሊቲ ምን እያደረገ ይሄዳል ማለት ነው? እየቀነሰ ይመጣል ማለት ነው። ኮንሱመር ኮንሱም ሞር ኤንድ ሞር ዩኒት ኦፍ ስፔሲፊክ ኮሞዲቲ ዘ አዲሽናል ሳቲስፋክሽን ኦር ዩቲሊቲ ድራይቭድ ፍሮም ኢች ሰክሴሲቭ ዩኒት ኮንሱም ዲክላይን ሆልዲንግ ዘ ኮንሳምፕሽን ኦፍ ኦል አዘር ጉድ ኮንስታንት ይላል። ስለዚህ the law of diminishing marginal utility ይሄ ነው ስቴት የሚያደርገው ማለት ነው። ወደ ቀጣይ ጥያቄያችን ስንሄድ if total utility increase from 50 utils to 56 ዩቲል when consumption increase from 7 ዩኒት to 8 ዩኒት። ስለዚህ ማርጂናል ዩቲሊቲ ስንት ነው የሚሆነው ነው ሀሳቡ የተጠየቀው ነው። ማርጂናል ዩቲሊቲ ስንት ነው የሚሆነው? እንደምታውቁት ማርጂናል ዩቲሊቲ is change in total utility ነው። ቶታል ዩቲሊቲ ቼንጅ ነው ማርጂናል ዩቲሊቲ የምንለው። ለምሳሌ ይሄን ካልኩሌት ለማድረግ ማርጂናል ዩቲሊቲ is equal to ቶታል ዩቲሊቲ ቼንጅ ሲሆን at with respect to quantity ነው። ለምሳሌ ቶታል ይሄ ማለት ቶታል ዩቲሊቲ ቼንጅ እንትን ስናደርግ ቶታል ዩቲሊቲ 2 ማይነስ ቶታል ዩቲሊቲ 1 ሲቀነስ ኳንቲቲ 2 ማይነስ ኳንቲቲ 1 እንላለን። እየተሰጠው ጊቬን ያው እዚህ ጋር አለ 7 8 አለ። ስለዚህ 56 ሲቀነስ 50 ኦቨር 8 ሲቀነስ 7 ኦቨር እንደዛ ስናደርግ ስንሰራ 6 ኦቨር 1 ይመጣል። እዚህ ኳልሶ 6 ዩቲል ነው። ስለዚህ ለዚህ ጥያቄ ትክክለኛ መልስ ሊሆን የሚችለው ቢ ኢዝ ዘ ኮሬክት ኤንድ ዘ ቤስት አንሰር። እንደምታውቁት ይሄ ማለት ማርጂናል ዩቲሊቲ ማለት ቼንጅ ነው ማለት አዲሽናል ስትጠቀሙ ያለ ሳቲስፋክሽን ነው። ስለዚህ ከቶታል ሳቲስፋክሽን ቼንጅ አድርጋችሁ ነው የምታገኙት። ስለዚህ ቢ ኢዝ ዘ ኮሬክት አንሰር። ለዚህ ጥያቄ ቢ ኢዝ ትክክለኛ መልስ ነው ማለት ነው። እንደዚህ ካልኩሌት አድርገን ስናመጣ ይመጣል 6 ማለት ነው። ወደ ቀጣይኛው ጥያቄ ላይ ስናልፍ ይደጋገማል። በጣም ቀላል ነው። ከ11ኛ ክፍል ነው እየጠየቁን ያሉት። ዘ ኦርዲናል ዩቲሊቲ አፕሮች አሱም ዛት ኦርዲናል ዩቲሊቲ ምንድነው አሱም ያደርገው? ዩቲሊቲ ካን ቢ ሜጀርድ ኢን ሞኔታሪ ዩኒት አይደለም። ዩቲሊቲ ኢዝ ኮንስታንት አይደለም። ዩቲሊቲ ካን ቢ ራንክድ ኦር ኖት ሜጀርድ ይላል። ሲ ኢዝ ዘ ኮሬክት አንሰር። ዩቲሊቲ ኢዝ ኢኳል ፎር ኦል ኮንሱመር አይደለም። ስለዚህ እንደሚታውቁት ዘ ኦርዲናል ዩቲሊቲ አፕሮች ሪዛልት ዘ ካርዲናል ኔሽን ዳት ሚንስ ነገሮቹ ዩቲሊቲዎቹ ሳቲስፋክሽኖቹ ሃፒኔሱ ራንክድ ይደረጋሉ። ነገር ግን በካርዲናል ነምበር 1 ዩቲልስ 2 ዩቲልስ 6 3 ዩቲልስ ምናምን እያለን አንቆጥሮም። they pressed the second እያለን ለምሳሌ ኤን ከቢ ከመረጠን ኤ is preferred to bundle ቢ ማለት በራንክ እያደረግን መግለጽ እንችላለን። ነገር ግን ነገሮቹ ኖርማሊ እንትን ማድረግ አይደለም። ካውንት አናረገውም ማለት ነው። ስለዚህ ትክክለኛ መልሱ ለዚህ ጥያቄ ሲ ነው። ሲ ኢዝ ዘ ኮሬክት አንሰር። ዋይ አዘር ለምን አይሆንም? ኤ ሪፔርስ ይሄ የሚያሳየው ካርዲናል ሜጀርመንት አሳምፕሽን ነው እና ቢ እና ዲ ከዚህ ጋር ኢሬር ኖርማሊ አይገናኙም። ኖርማሊ ስለ እንትን ነው የሚያወሩት እና ስለዚህ ትክክለኛ መልሱ ኦርዲናል ዩቲሊቲ አፕሮች ሪጀክትስ ዘ ካርዲናል ኔሽን ዳት ዩቲሊቲ ካን ቢ ኳንቲፋይድ በአብሶሊት ነምበር አይገለጹም ለማለት ፈልገው ነው። ወደ ቀጣይ ጥያቄ ሲገባ which of the following is not assumptions of ordinary utility theory? እነዚህ አሳምፕሽን የሚባሉት 11ኛ ክፍል መግቢያ አካባቢ ያለ ቻፕተር 1። ስለዚህ ካርዲናል ሜጀርመንት ኦፍ ዩቲሊቲ አይደለም ራንክድ ነው የሚደረጉት። ይሄም ትክክል ነገር ግን ኖት ስለሆነ ኢስ ኮሬክት አንሰር። ካርዲናሊ አይደለም ኢስ ራንክድ ነው የሚደረጉት። ሌላው ደግሞ ቢለ ዲሚኒሽንግ ማርጂናል ሬት ኦፍ ሰብስቲቱሽን ነው። ይሄ አለ ዋን ኦፍ ዘ ፕሮፐርቲ ማለት የሆነ ነገር አንድን ፕሪፔር ያደረገው ኢኳል ሳቲስፋክሽን የሚሰጡ ከሆነ አንዱን በሌላ ቢታካ ኢትስ ሳቲስፋክሽን ሌቨሉ እኩል ነው የሚሆነው፣ አፌክትድ አይሆንም ነው። ሊሚትድ ማኒ ኢንካም ኢትስ ኢንዲኬት ስካርሲቲ ኢን ኢኮኖሚክ ኮንሴፕት ስለሚያሳይ እሱም አለ። ሪዲዩስድ ኮንሱመር ቤቨር ይሄም አለ። ነገር ግን ካርዲናል ሜጀርመንት ኦፍ ኤ ቢሎንግስ ቱ ካርዲናል ዩቲሊቲ ነው እንጂ ለዚህ አይደለም፣ ለኦርዲናል ዩቲሊቲ አይደለም። ስለዚህ ዘ ኮሬክት አንሰር ፎር ዘ ኩዌስችን ነምበር ለዚህ ጥያቄ መልሱ ኤ ነው የሚሆነው።
A is the correct answer. Now, ordinary utilities build precisely on the counter perceive the cardinal measurement subjective satisfaction is impossible ነው። ስለዚህ ዲ ራሽናል ነው። ኤኒ ኮንሱመር ራሽናል ነው። እንደምታውቁት ሳቲስፋክሽንን ማግዝማይ ማድረግ ነው የሚፈልገው እሱ ቤበር ነው። እና ደግሞ ባጀትን ነው የሚያሳየው። ሌላ ሲ ላይ ያለው ኢትስ ባጀት መኖር አለበት። ሊሚትድ ኢንካም ነው ያለው። ይሄ በኢኮኖሚክስ ላይ ስካርሲቲ ኮንሴፕት ነው የሚያሳየው። ስለዚህ ካርዲናል ሜጀርሜንት የሚለው ለዚህ ጥያቄ ማለት ነው ማለት ነው። ወደ አምስተኛ ጥያቄ እንለፍ። ዘ ዴሪቬሽን ኦፍ ዘ ዲማንድ ካርቭ ኢዝ ቤዝድ ኦን ዲማንድ ካርቭ ምን ላይ ቤዝ አድርገን ነው ዴሪቬት የምናደርገው? ኤ ላው ኦፍ ኢንክሪዚንግ ሪተርንስ አይደለም፣ በዚህ አይደለም። ኢንካም ኢፌክት ኦንሊ ኢንካም ኢፌክትን ብቻ በመጠቀም አይደለም። ላው ኦፍ ሰፕላይ ምንም በመጠቀም አይደለም። ላው ኦፍ ዲሚኒሽንግ ማርጂናል ዩቲሊቲ በመጠቀም ነው። ፋርዘር አዝ ኤክስፕላኔሽን ስንሄድ ይሄ ማለት ምን ማለት ነው? አንድን ነገር መጠቀም መጀመሪያ የሆነ ነገር ለመጠቀም ያላችሁ ፍላጎት ሞር ሀይ ነው፣ በጣም ሀይ ነው። ነገር ግን ያንን ነገር እየተጠቀማችሁ በሄዳችሁ ቁጥር እየቀነሰ ይሄዳል። ያ ማለት ምን ማለት ነው? ኢንዲቪጁዋል ኮንሱመር ዳውንዋርድ ስሎፕ ነው። እንደምታውቁት እንትኑ ዲማንድ ካርቡ ዳውንዋርድ ስሎፕ ነው። ምክንያቱም ፕራይሱ እየጨመረ በሚሄድበት ቁጥር ኮንሳምፕሽኑ እየቀነሰ ይሄዳል ለማለት ነው። ፕራይሱ ሲቀንስ ኮንሳምፕሽኑ ደግሞ ይጨምራል የሚለውን ነገር ለመግለጽ ነው። አስ ሪዘልት ቢካውዝ ዘ ማርጂናል ሳቲስፋክሽን ድሮፕ ዊዝ ኤቭሪ አዲሽናል ዩኒት ኮንሱምድ ኮንሱመር will only be willing to buy additional unit እና ፕራይሱ ሲቀንስ ነው አዲሽናል ዩኒት እንትን ማድረግ የምትችለው። ስለዚህ ከዚህኛው ነው ዳይሬክትሊ በነገራችን ላይ ቴክስቱ ላይ ያለ ነው፣ በግራፊካሊም አለ። እሱን አይታችሁ የምትረዱት ነው። ስለዚህ ኦልሬዲ መልሱ የሚሆነው ዲሚኒሽንግ ማርጂናል ዩቲሊቲ ኢዝ ዘ ኮሬክት አንሰር። ስለዚህ ወደ ስድስተኛው ጥያቄ ስገባ which of the following causes movement along the demand curve this is the unit 2 chapter 2 ላይ ያለ ነው 12ኛ ክፍል። ሙቭመንት የሚሆነው ምን ጊዜ ነው? ቼንጅ ኢን ኢንካም። ቼንጅ ኢን ኢንካም ሲሆን ሽፍት ነው የሚያደርገው ዲማንድ ካርቡ እና ቼንጅ ኢን ፕራይስ ኦፍ ዘ ኮሞዲቲ ይሄም ቼንጅ ነው የሚደረገው። ቼንጅ ኢን ቴስት ኦኬ ቢ ኢዝ ኦልሬዲ ኮሬክት አንሰር ነው። ሲ ዲ ኢት ቼንጅ ነው የሚፈጥረው። ነገር ግን ኤ ኢዝ ፕራይስ commodity itself leads to change in quantity demand which is usually illustrating movement along the stable demand curve። ይሄ ማለት ዲማንድ ካርቡ እንዲ ከሆነበት አሁን ዲማንድ ካርብ ቢሆን ፕራይሱ በጨመረ ቁጥር አት ዘ ሴም ሆኖ ኳንቲቲ በዚህ ፖይንት ነው በዲማንድ ካውንት ነው እንደሚጨምር ወይ እንደሚቀንስ ወይ እንደሚጨምር የሚያሳየው ማለት ነው። ሙቭመንት ነው የሚሆነው። ሌሎቹ ለምንድን ነው ማለት ቼንጅ ኢን ኮንሱመር ኢንካሙ ሽፍት እንዲሆን ነው የሚያደርገው። ቼንጅ ኢን ቴስት ራሱ ቼንጅ እንዲሆን ነው የሚያደርገው። ቼንጅ ኢን ፖፑሌሽን ሳይዝ ራሱ ሽፍት ማለት ሽፍት እንዲፈጠር ነው ያደረጉት እንጂ አት ዘ ሴም ካር ሙቭ እንዲሆን አያደርግም ማለት ነው። ወደ ሰባተኛ ጥያቄ ላይ እንግባ። አና ኢንክሪዝ ኢዝ ዲማንድ ኢዝ ሾውን ባይ ዲማንድ ጨመረ የምንለው በምንድን ነው ማሳየት የምንችለው? ኤ ራይት ዋርድ ሽፍት ኦፍ ዘ ዲማንድ ካርቭ፣ ቢ አፕዋርድ ሙቭመንት አሎን ዘ ዲማንድ ካርቭ፣ ሲ ዳውንዋርድ ሙቭመንት አሎን ዘ ዲማንድ ካርቭ፣ ዲ ሌፍት ዋርድ ሽፍት ኦፍ ዘ ዲማንድ ካርቭ። በነገራችን ላይ ቢ እና ሲ ላይ ያለው የሚያሳየው ምንድን ነው? አት ሴም ዲማንድ ካር ሙቭመንት እንዳለ ነው የሚያሳየው። ስለዚህ ትክክለኛ መልሱ ኢንክሪዝ ኢን ዲማንድ ነው። ኤ ኢዝ ዘ ኮሬክት አንሰር። ኤ ማለት አንድን ነገር ለመግዛት ያላችሁ ፍላጎት ባላችሁ ፕራይስ ባላችሁ ብር ለሆነ ነገር የመግዛት አቅማችሁ ጨመረ ማለት ነው። ገባችኋ? እንደዛ ሲሆን ነው ይሄ እንደዛ የሚሆነው ማለት ነው። ኮንሱመር ዊሊንግ እንደ አቤል ቱ ፐርቼስ ሞር ኦፍ ዘ ጉድ አት ኤቭሪ ኤግዚስቲንግ ፕራይስ ሌቨል ዲው ቱ ፖዚቲቭ ሽፍት ኢን ኤግዞጂኒየስ ፋክተር ሰች አስ ራይስ ኢን ኢንካም ኦር ፖዚቲቭ ሽፍት ኢን ፕሪፈረንስ ነው። ፖዚቲቭ ነው ቼንጅ የሚያደርገው ማለት ነው። ነገር ግን ቢናሲ የሚያሳየው ድራይቪንግ ኳንቲቲ ኦልተርኔሽን አሎን ዘ አንድ ሽፍቲንግ ነው። ሽፍት ያደረገ ሙቭመንት ነው የሚፈጠረው በዚህኛው እንትን ማለት ነው። ስለዚህ ትክክለኛ መልስ ሊሆን የሚችለው ኤ ነው። ኤ ኢዝ ዘ ኮሬክት ኤንድ ዘ ቤስት አንሰር። ስምንተኛ ጥያቄ ላይ ሲገባ ዋት ዋዝ ዘ ፐርፐስ ኦፍ ኢትዮጵያ 1992 ካረንሲ ዲቫሉሽን። ካረንሲ መጀመሪያ ዲቫሉሽን ማለት ምን ማለት ነው? ወደ ምርጫ ከመሄዳችን በፊት ዲቫሉሽን ስንል ኤክስቼንጅ ሬቱ ይጨምራል። ምን ማለት ነው? ኤክስፖርት ይጨምራል፣ ኢምፖርት ይቀንሳል። አት ዲስ ታይም ኤክስፖርቱ ምን ይሆናል? ይጨምራል ማለት ነው። ማለት በደርግ ጊዜ እንደሚታውቁት ዶላር ዋጋና ኖርማል የኢትዮጵያ ብር ዋጋ ኢትስ እኩል ነው። ስለዚህ በዚህ ምክንያት የተነሳ ኢትዮጵያ ላይ ያሉ ነገሮች ኤክስፔንሲቭ ነው የሚሆነው። የኢትዮጵያ ብር ሪቫሌት ሆነዋል ማለት ነው። ሪቫሌት የሆነበትን ወደ ዲቫሌት ወይንም ዲቫሌሽን እንዲሆን ያደረገው ኤክስፖርትን ለመጨመር ነው። ላይብራይዝ ኤክስቼንጅ ሬት ማርኬት ነው። ኢኳላይዝ ማድረግ ነው። ወይኔ አፕሮፕሪየትሊ አሬንጅ ለማድረግ ነው። ይሄ ማለት ኤክስፖርት እንዲጨምር ነው። ኤክስፖርት ኦሪየንትድ ነው።
ኤክስፖርት ጨመረ ማለት ኢምፖርት ኤክስቼንጅ ሬቱ ኢንክሪዝ ያደርጋል ማለት ነው። ኤክስቼንጅ ሬት ኢንክሪዝ እንዲሆን ለማድረግ ነው ሀሳባቸው ማለት ነው። ስለዚህ ይሄ ማለት ለምንድን ነው የሆነው? ቢ ኢዝ ዘ ኮሬክት ላይበራይዝ ዘ ኤክስቼንጅ ሬት ማርኬት ኢዝ ዘ ኮሬክት እንደ ዘ ቤስት አንሰር ፎር ዘ ኩዌስችን ነምበር ማለት ነው። ወደ ቀጣይ ጥያቄ ስንሄድ which factor can cause country currency to appreciate ካንትሪ ካረንሲ አፕሪሺየት እንዲሆን የሚያደርጉ ነገሮች ምንድን ነው? ሃይ ኢንፍሌሽን ሬት ኮምፔር ቱ አዘር ኢንፍሌሽን ሬት መጨመሩ አፕሪሺየት አያደርግም፣ ዲፕሪሺየት እንዲሆን ነው የሚያደርገው እንጂ ኤክስቼንጅ ሬቱ እንትን እንዲሆን ያደርጋል። ነገር ግን እሱም ትክክል አይደለም። ስለዚህ ፖለቲካል ስቴቢሊቲ እንደ ስትሮንግ ኢኮኖሚክ ፐርፎርማንስ ትክክል ነው። ለምሳሌ ፋክተር አፌክቲንግ ኤክስቼንጅ ሬት የሚባሉት አሉ። ከነዛ ውስጥ አለ ቀጥታ ቴክስት ላይ ፖለቲካል ስቴቢሊቲ እንደ ስትሮንግ ኢኮኖሚክ ፐርፎርማንስ ነው። ካረንሲ አፕሪሺዬሽን ኢን ፍሎቲንግ ሲስተም ኢዝ ድራይቭን ባይ ቼንጅ ኢን ፎሬን ኤክስቼንጅ ሰፕላይ እንደ ዲማንድ። ይሄ ማለት ፖለቲካል ስቴቢሊቲ እንደ ስትሮንግ ኢኮኖሚ ፐርፎርማንስ ሲኖር ነው ነገር የውጭ ሀገር ላይ ያሉ ሰዎች መጥቶ ኢትዮጵያ ላይ ሞር ኢንቨስት ማድረግ ኢንትረስት የሚኖራቸው ማለት ነው። ስለዚህ ሲ ኢዝ ዘ ኮሬክት አንሰር። ሌሎችን ዝም ብላችሁ ማየት ትችላላችሁ። ኤ አይሆንም ማለት ኤ ካውን ዲፕሪሺየት ነው የሚያሳየው። ኤ ላይ ያለው ኢትስ ዲፕሪሺየት ቢካዝ ሎካል ጉድ ቢካም ቢ ሎካል ጉዱ በጣም ኤክስፔንሲቭ ነው ፎር ከኤ አንጻር ማለት ነው። ስለዚህ እሱም አይሆንም፣ ቢም አይሆንም። ስለዚህ ሲ ኢዝ ዘ ኮሬክት አንሰር። እና ደግሞ አፕሪሺየት ኦፍ ካረንሲ ሊድስ ቱ ካረንሲ አፕሪሺየት ሆኗል ማለት ምን ማለት ነው? መጀመሪያ ኤክስቼንጅ ሬቱ ቀነሰ ማለት ነው። ምክንያቱም ኤክስፖርት ዲክሪዝ ያደርጋል። ምክንያቱም ኢትዮጵያ ላይ ያለው ነገር ውድ ነው የሚሆነው። ዶላር የኢትዮጵያን ብር የመግዛት አቅሙ ይቀንሳል ማለት ነው። ከዛ አንጻር ነው። ስለዚህ ለዚህ ጥያቄ ትክክለኛ መልስ ሊሆነው የሚችለው ምንድን ነው? ሲ ነው። ምክንያቱም ኤክስፖርት ቢካም ሞር ኤክስፔንሲቭ ነው። ኤክስፖርት የምናደርገው ኤክስፔንሲቭ ነው። ኢምፖርት የምናደርገው ቺፐር ነው የሚሆነው። ይሄ ማለት ምንድን ነው? የኢትዮጵያ ዋጋ ኦቨር ቫሊዩድ ሆነዋል ማለት ነው። የኢትዮጵያ ብር በጣም ቫሊዩድ ነው ዊዝ ሪስፔክት ቱ ዶላር ማለት ነው። ዶላር ከኢትዮጵያ የሚገዛበት አቅም ያጣል ማለት ነው። ኢትዮጵያ ብር ሪቫሊዩድ የሚሆነው ጊዜ ማለት ነው። ስለዚህ ኤክስፖርቱ ይቀንሳል፣ ኢምፖርቱ ቺፐር ነው። በጣም ኢምፖርት አደርጋለ አዲስ ታይም ኤክስፖርት ኤክስቼንጅ ሬት ማለት ኤክስፖርት ሲቀነስ ኢምፖርት ስለሆነ ኢምፖርቱ ጨመረ። ኢምፖርቱ ሲጨምር ኢትስ ኔጌቲቭ ነው የሚሆነው። ስለዚህ ኤክስቼንጅ ሬቱ ዲክሪዝ ያደርጋል ማለት ነው። ወደ ይሄ 20ኛው ጥያቄ ዋት ኢዝ አን ኤክስቼንጅ ሬት? ሶ ቀላል ጥያቄ ነው፣ በጣም ቀላል ጥያቄ ነው። ከስታንዳርድ በታች ነው። ኤክስቼንጅ ሬት ምን ማለት ነው? ስለዚህ ዘ ገቨርንመንት ታክስ ሬት አይደለም። ዘ ፕራይስ ኦፍ ዋን ካረንሲ ኢን ተርም ኦፍ አናዘር። ለምሳሌ የኢትዮጵያ ብር ከአሜሪካ አንጻር፣ የኢትዮጵያ ብር ከኬንያ አንጻር ነው። እንደዚህ አይነት ነገር ነው ኮምፔር የሚያደርገው። ስለዚህ ትክክለኛ መልሱ ቢ ነው ፎር ዲስ ኮንሽን እና ማለት ይሄ ኤክስቼንጅ ሬት ኤክስተርናል ቫልዩ ሪላቲቭ ፕራይስ ኦፍ ዋን ኔሽን ካረንሲ ኤክስፕሬስድ ዳይሬክትሊ ኢን ተርም ኦፍ አናዘር ካረንሲ ነው። ለምሳሌ የኢትዮጵያን ካረንሲ ከሱዳን ጋር እንደዛ ከሌላ አገር ካረንሲ ጋር የምናወዳደርበት ነው ማለት ኤክስቼንጅ የምናደርግበት ነው፣ የምንዘረዝርበት ነው። ስለዚህ ትክክለኛ ማለት ሊሆን የሚችለው ቢ ኢዝ ዘ ኮሬክት እንደ ዘ ቤስት አንሰር ፎር ዘ ኩዌስችን ነምበር 11 ማለት ነው። ስለዚህ 11ኛ ጥያቄ ቢ ነው የሚሆነው። ኢት ሰርቭስ አዝ ዘ ኮንቨርሽን ማትሪክ ፎር ክሮስ ቦርደር ኮመርሻል ትራንዛክሽን ነው። ኮንቨርሽን ነው ማለት የአሜሪካን ዶላር ከኢትዮጵያ ብር፣ አሁን የኢትዮጵያን ብር በአሜሪካ ዶላር መግዛት፣ ዶላሩን በኢትዮጵያ ብር መግዛት፣ እንደዚህ አይነት ነገር ነው ኤክስቼንጅ ሬት ዲል የሚያደርገው ማለት ነው። 12ኛ ጥያቄ ላይ ሲጋ ዋት ኢዝ ዘ ሜን ፐርፐስ ኦፍ ኢንካም ፖሊሲ ኢን ኢኮኖሚክስ? ምንድነው ኢንካም ፖሊሲ ዋና ነገሩ? እና ፖሊሲ የሚባሉት አሉ፣ ፊስካል ፖሊሲ፣ ሞኔታሪ ፖሊሲ ምናምን የሚባሉት አሉ። ነገር ግን እነዚህ ነገሮች ኦሪንት የተደረጉት ኢንፍሌሽንን ለመቆጣጠር ነው። አስ ሪዛልት ለምሳሌ ኢንካም ፖሊሲ ኢን ኢኮኖሚክስ እንትን የሚያደርገው ምንድነው? ቱ ኮንትሮል ዌጅ እንደ ፕራይስ ስፔሻሊ ዱሪንግ ዘ ኢንፍሌሽን ነው። ፕራይስን ማለት የፕራይስ መጨመሩን እና መቀነሱን ኮንትሮል ለማድረግ ነው ኢንካም ፖሊሲ የምንጠቀመው። ይሄ ማለት ኢንቮልቭ ዳይሬክት ኢኮኖሚ ዋይድ ኢንስቲቱሽን ኢንተርቬንሽን ባይ ዘ ገቨርንመንት ቱ ኢስታብሊሽ ጋይድላይን ሴሊንግ ኦር ክራብ ኦን ዘ ግሮዝ ሬት ኦፍ ናሽናል ዌጅስ ሳላሪ እና ኮርፖሬት ማለት ኢንተርኖች ኢንፍሌሽኑን ለመቆጣጠር ካለው አንጻር የተነሳ ማለት ለሰው የሚሰጠውን ዌጅ ሊሆን ይችላል፣ ፕራይስ ሊሆን ይችላል። ስፔሻሊ እነዚህን ነገር በመቆጣጠር ኢንፍሌሽንን ኖርማሊ ኢፌክቲቭሊ ማኔጅ ማድረግ እንችላለን የሚል ሀሳብ ያለ ነው። ስለዚህ ዲ ቱ ኮንትሮል ዌጅ እና ፕራይስ ስፔሻሊ ዱሪንግ ዘ ኢንፍሌሽን እነዚህን ለመቆጣጠር ኢትስ ሶ ኢምፖርታንት ማለት ነው። እና ሲላለ ቱ ሪዱስ አንኤምፕሎይመንት ምናምን ካዘ ኢሹ አይገናኝም ማለት ነው። እና ደግሞ አሁን በጣም ኢንትረስት እና ወደ ቀላል ወደ ሆነው ወደ 13ኛ ጥያቄ ላይ ስንገባ the pre-rider problem arose because unitary efficiency ምናምን ስትማሩ 12ኛ ክፍል pre-rider የሚባል ነገር አለ እና ስለ ፓብሊክ ጉድ ነው የሚያወራው ሀሳቡ። እንደምታውቁት ፓብሊክ ጉድ አር
ምን ስለሆነ ነው ፕሪ ራይደር የሚኖረው? ፓብሊክ ጉድ አር ናን ኤክስክሉዴብል ስለሆነ ነው፣ ፕራይቬት ስለሆነ አይደለም። ስለዚህ ኤስ ትክክል ነው ማለት ፕሪ ራይደር ማለት የሆነ ነገር ፓብሊክ ጉድ ለምሳሌ እንትን ሊሆን ይችላል፣ መንገድ ፖል ሊሆን ይችላል፣ መንገድ ራሱ ሊሆን ይችላል። መከልከል አትችሉም። አንተ በመጠቀም ያ ሌላ ሰው ራሱ አይጎዳም። ጀስት ነገርን ኤክስክሉድ ማድረግ ስለማትችል ነው ፓብሊክ ጉድ ፕሪ ራይደር የሚኖረው። ኤክስክሉድ ማድረግ ስለማትችል ነው። ኤ ኢዝ ዘ ኮሬክት አንሰር። ኢዝ ሲስቴማቲክ ማርኬት ፔር ቲፒካሊ ፓብሊክ ጉድ ላይ ነው። ፓብሊክ ጉድ ፕራይቬት ስላልሆነ አንተ እንትን አልከፈልክም። ያልከፈለ ሰው ይጠቀማል ኖርማሊ ማለት ነው። አንተ ማለት አዋት ሊሆን ይችላል ለመንገድ ስራ፣ ለፖሊስ ምናምን አዋት ሊሆን ይችላል። ነገር ግን ያላዋጣው ሰው ራሱ ከአንተ ጋር ኢኩል የሆነ ኢምፖርታንስ ነው የሚያገኘው ማለት ነው። ስለዚህ ኢዝ ዘ ኮሬክት አንሰር። ፕሪ ራይደር ማስወገድ አንችልም ማለት ነው። እና ደግሞ ሌላ 11ኛ ፓብሊክ ጉድ አር ካራክተራይዝድ ባይ። ፓብሊክ ጉድ በምንድን ነው ካራክተራይዝድ የሚሆነው? እዩት ምርጫው ነን ሪቫለሪ እና ነን ኤክስክሉዴብል ነው። ነን ሪቫለሪ ስንል አንተ ፓብሊክ ጉድ በመጠቀም እና ሌላ ሰው በመጠቀም የምትጎዳው ነገር የለም። ጀስት ማንም ይጠቀም አንተ ላይ ምንም ኢፌክት አይኖርም። ስለዚህ አያልቅም። የሆነ ሰው ተጠቀመ ብለህ አትጨነቅም። ስለዚህ የሆነ መንገድን የሆነ ሰው ስለተጠቀመ መንገዱ አያልቅም። እና ደግሞ ነን ኤክስክሉዴብል ነው። ኤክስክሉድ ማድረግ አትችልም። ቢካዝ ኦፍ ዲስ ዘ ቲንግ ኢዝ ፓብሊክ። ዋት ዳዝ ሚን ኢን ፓብሊክ ኢኮኖሚ ፒውር ፓብሊክ ጉድ አር ሪጎረስሊ ካራክተራይዝድ ባይ ቱ እና ነን ሪቫለሪ ኢን ኮንሰፕሽን እና ነን ኤክስክሉዴብል በዚህ ካራክተራይዝድ ስለሚደረግ ነው። ኦልሬዲ ዘ ኮሬክት አንሰር ኢዝ ሲ is the best answer for the question. Now one person consumption does not delete or available for another. ሌላውን አፌክት አድርገ አንተ በመጠቀም ሌላ አይጎዳም። እና ኮንሱመር cannot be systematically prevented from utilizing that good እና ማገድ አትችልም። ነገሩን ከሚጠቀምበት አትጠቀም ምናምን ብለህ መከልከል አትችልም ማለት ነው። ስለዚህ ሲ is the correct answer። ወደ 15ኛ ጥያቄ ላይ ሲገባ ኔጌቲቭ ሰፕላይ ሾክ ዊል ኔጌቲቭ ሰፕላይ ሾኩ ምን እንዲሆን አደረገ? ኤ ሽፍት ዘ አግሪጌት ዲማንድ ካው ራይት። ይሄ ፖዚቲቭ ሽፍት ነው ላይ ያለው ጋር ሪሌትድ የሚሆነው። ቢ ሽፍት ኢን ሾርት ራን አግሪጌት ሰፕላይ ሌፍት እንመጣበታለን። ሽፍት ኢን ሎንግ ራን አግሪጌት ሰፕላይ ካርብ ራይት ዲክሪዝ ምናምን ይላል። ነገር ግን ኔጌቲቭ ሰፕላይ ካርቡ ምንድነው የሚያደርገው የሚለው ሳች አስ ይሄ ማለት ለማቴሪያል ወይ ኢንፑት ኮስቱ ሲጨምር ነው። ለምሳሌ ማቴሪያል ኦር ኤነርጂ ኮስቱ ሲጨምር ሰፕላይ ምን ይሆናል ማለት ኢንፑት ኮስቱ ጨምረው ማለት ኮስቱ ማለት ስካርሲቲ ላይ ስንል ራሱ የሆነ ሰው ያለው ኢንፑት ኮስቱ በመጨመሩ የሚያመርትበት መጠኑ ሰፕላይ እየቀነሰ ነው የሚሆነው። ሰፕላይ ቀነሰ ማለት ሽፍት ሌፍት ነው ሽፍት የሚያደርገው ማለት ነው አስ ሪዛልት። ስለዚህ ቢ ኢዝ ዘ ኮሬክት አንሰር። ዝም ብላችሁ ዘ ማይክሮ ኢኮኖሚክስ በርደን ካውዝ ዘ ሾርት ራን አግሪጌት ሰፕላይ ካፕ ቱ ዘ ሽፍት ሌፍት ዋርድ እንዲሆን ነው የሚያደርገው ማለት ነው። ይሄ ማለት ነገሮቹ ከመጣም ኢንፑት ኮስቱ በመጨመሩ የተነሳ ነው እንደዚህ ሊሆን የቻለው ማለት ነው። ሌስ ወደ ቀጣይ ጥያቄ አንደር ኢምፕሎይመንት ሪፔርስ ቱ ይላል። ምን ማለት ነው አንደር ኢምፕሎይመንት ማለት? ኤ ፒፕል ሁ አር አንኤምፕሎይድ፣ ቢ ፒፕል ወርኪንግ ፒውር አወርስ ዛን ዘ ዌንት። ዚስ ኢዝ ኮሬክት አንሰር። ምክንያቱም አንደር ኢምፕሎይመንት ማለት አንተ ፉል ታይም ለመስራት ትሬን አድርጌ ነበር፣ ነገር ግን የምትሰራው አወሩ 5 ሰዓት ቢሆን የቀነሰ ሰዓት ቢሆን ከስኪል ጋር ምናምን ማኔጅ የማይሆን ከሆነ ትክክለኛ ማለት ነው ፒፕል ወርኪንግ ፒውር አወርስ ዛን ዘ ዌንት ነው። ነገር ግን ዲ ላይ ያለው ትንሽ ሊያወዛግባችሁ ይችላል። አሁን ኖት እንዳወጣው ከሆነ አንደር ኢምፕሎይመንት ሀዝ በሁለት ዳይሜንሽን ማየት እንችላለን። አንደኛ ከአውር አንጻር ከሰዓት የምትሰራው ትሬን ያረካው ታይም እና የምትሰራው ታይም ኢኩል ካልሆነ ራሱ ሊሆን ይችላል። ነገር ግን ሌላኛው ዲ ላይ ያለው ትንሽ ሊያወዛግባችሁ ይችላል ያልኩት ዲስክራይብ ኳሊታቲቭ አንደር ኢምፕሎይመንት ነው የሚያሳየው። ሚስ ማች ኦፍ ስኪልስ ይሄ ኳሊታቲቭ ነው። ነገር ግን አሁን የተጠየቅነው ከኢንተርኑ አንጻር ሲና ኢትስ ከታይም ማናጅመንት ነው። ትሬን አድርገ የመጣው ታይም 12 ሰዓት ቢሆን እዚህ ጋር ደግሞ ተቀጥሮ የምትሰራው 6 ሰዓት ብቻ ቢሆን ኢትስ ኖት ማችድ ነው። እና ትሬን ያረካው 6 ሰዓት ሆኖ የምትሰራው በስራ ላይ የምትቆየው 12 ሰዓት ቢሆን ኢትስ አንደር ኢምፕሎይመንት ነው። ስለዚህ መልሱ ቢ ነው ማለት ነው። ሌላ ደግሞ ታይፕስ ኦፍ አንኤምፕሎይመንት ላይ ስንመጣ ስትራክቸራል አንኤምፕሎይመንት ካን ቢ ካውዝድ ባይ ይሄ ይታወቃል ማለት የሰነጠልከው ስኪል። ለምሳሌ ኮምፒውተር ሳይንስ ተምሬ አንተ አይስቲ የሆነ ነገር ከኮምፒውተር ጋር የተገናኘ ነገር ማስተማር ሲገባ የሆነ ማቴማቲክስ የምታስተምር ከሆነ ስኪል ሚስ ማች ነው። ዲማንድ እና ሰፕላይ ሚስ ማች ከመሆኑ የተነሳ የሚፈጠር አንኤምፕሎይመንት አይነት ነው። ይሄ ማለት አንኤምፕሎይመንት ዳት አሬስ ፍሮም ፋንዳሜንታል ሽፍት ኢን ኢኮኖሚክ ኮንሰፕሽን ኢት ኦከር ዌን ሚስ ማች ቢትዊን ዘ ስኪል ፕሮሰስድ ባይ ዘ ላቦር ፎርስ እንደ ስኪል ሪኳየርድ ባይ ኤምፕሎይስ የተፈለገው ስኪል እና ላንተ ያለው ስኪል ሚስ ማች ከመሆኑ የተነሳ የሚፈጠር ነው። እና ቢ ላይ ያለው የሚያሳየው ሲዝናል አንኤምፕሎይመንት ነው። ሲ ላይ የሚያሳየው ፍሪክሽናል አንኤምፕሎይመንት ነው። ስለዚህ ትክክለኛ ማለት ሊሆን የሚችለው ኤ ኢዝ ዘ ኮሬክት አንሰር ነው። ሚስ ማች ቢትዊን ዘ ስኪል ፕሬዘንት ባይ ዘ ሌበር ፎርስ እና ዘ ስኪል ሪኳየርድ ባይ ኤምፕሎይስ የሚለው ትክክለኛ ማለት ሊሆን ይችላል ማለት ነው። ሌስ ወደ ቀጣይ ጥያቄ እንሂድ እና ሶ ኢዚ
ሪል ጂዲፒ ዲፕሎይም ፕሮ ኖሚናል ጂዲፒ ሪል ጂዲፒ በምንድን ነው የሚለየው? እና ሪል ጂዲፒ እና ኖሚናል ጂዲፒ ኢንፍሌሽንን ኮንሲደር አያደርግም። ስለዚህ ነገር ግን ሪል ጂዲፒ ኢንፍሌሽንን ኮንሲደር ያደርጋል። ዋት ኢዝ ሪዘኑ ምንድነው? ኮንሲደር የሚያደርገው ኢትስ ቤዝ ይር ነው የሚጠቀመው ነገሩን ካልኩሌት ሲያደርግ ማለት ጂዲፒን ካልኩሌት ሲያደርግ ለምሳሌ የዘንድሮ ወር ከአምናው አንጻር ነው ከአምናው ፕራይስ ከአምናው ኢንፍሌሽን አንጻር ነው ኮንሲደር የሚያደርገው ማለት ነው። ዋት ዳዝ ኢት ሚን ማለት ሪል ጂዲፒ አጃስት ፎር ቼንጅ ኢን ፕራይስ ሌቭል አጀስትድ የሆነ ነው ለፕራይስ ሌቭል ለኢንፍሌሽኑ አጀስትድ የሆነ ነው። ነገር ግን ያኛው አጀስትድ ነው። ስለዚህ ሲ አጀን ፎር ቼንጅ ኢን ፕራይስ ሌቭል ኢዝ ዘ ኮሬክት ኤንድ ዘ ቤስት አንሰር ፎር ዲስ ኩዌስችን። እና ማለት በነገራችን ላይ ሰብስክራይብ እያደረጋችሁ አይደለም። ሰብስክራይብ እያደረጋችሁ አበረታቱን። ዝም ብዬ ነው እየሰራው ያለሁትና ሰብስክራይብ ሳታደርጉ አትዩ ፕሊዝ። ከቻላችሁ ሰብስክራይብ አድርጉ። ወደ 19ኛው ሲገባ ቫልዩ አድድ አት ኤኒ ስቴጅ ኦፍ ፕሮዳክሽን ኢዝ ዲፋይንድ አስ። በነገራችን ላይ 12ኛ ክፍል ቻፕተር 1 ላይ ምናምን ራሱ ታገኛላችሁ። ቫልዩ አድድ ምንድነው ማለት ነው? ለዚህ ጥያቄ ኮሬክት አንሰር የሚሆነው ፕራይስ ኦፍ ዘ ፋይናል ጉድ ማይነስ ፕራይስ ኦፍ ዘ ኢንተርሚዲየት ጉድ ነው። ኢንተርሚዲየት ኢንፑት ነው ማለት ኢንተርሚዲየት ኢንፑት ማለት ምን ማለት እንደሆነ ታውቃላችሁ። ለምሳሌ የሆነ ዳቦ ሜክ ለማድረግ የሆነ ስንዴ ምናምን ያስፈልጋል። እሱን ደግሞ ቼንጅ ስታደርግ ወደ ዱቄት ይቀየራል። ዱቄት ላይ ያለው ኢንተርሚዲየት ጉድ አለ ምናምን እያለ ወደ ፋይናል ጉድ ይደርሳል። ነገር ግን ከዛ ከፋይናል ጉዱ ኢንተርሚዲየት ወይም ነገሩን ለማምረት በምትሄዱበት መንገድ ላይ የምታወጡትን ኢንተርሚዲየቱን በመቀነስ ነው ማለት ናሽናል ኢንካም አካውንት ዘ ቫልዩ አድድ ባይ ዘ ፍሮም ኦፍ ዘ ኔት ኮንትሪቢዩሽን ኢዝ ሜክ ቱ ዘ ፕሮዳክት አልቲሜት ቫልዩ ኢት ማቴማቲካሊ ዲፋይን ቶታል ቫልዩ ፕራይስ ኦፍ ዘ ማይነስ ቶታል ቫልዩ ፕራይስ ማይነስ ስለዚህ ኢንተርሚዲየት ኢንፑት። ስለዚህ ኢንተርሚዲየት ጉድ እና ምን ማለት እንደሆነ አለ። ለምሳሌ ኢንተርሚዲየት የሆነ ነገር ፕሮሰስ ሲታደርጉ እዛ መሀል ላይ ሀፒ የሚያደርጉት ነገሮች ናቸው። ቅድም ይህን በቴክስት ላይ እንደ ኤግዛምፕል የተጠቀመው አለ። ቴክስት ላይ ስለ ስንዴ ምናምን ስለ ዳቦ አምራታት ማለት ነው ስለ ዳቦ ምርት ምናምን ያወራል። ስለዚህ ወደ ሀያ ነው ወደ መጨረሻ ጥያቄ ኢፍ ሞኖፖሊስ ዲማንድ ፋንክሽን ተሰጥቶናል። ማርጂናል ሬቬኒው ነው የተጠየቅነው። ስለዚህ ይሄ ጥያቄ ምርጫውን እዩት፣ በጣም ቀላል ነው እና ፒ ኤ ማይነስ ቢ ኪው ከተባለ እና ቶታል ሬቬኒው ፎርሙላ እዚህ ኳልቱ ኳንቲቲ ታይም ፕራይስ ነው። ኳንቲቲ ታይም ፕራይስ ነው እና ፕራይሱ እንደሚታወቁ ተሰጥቷል እዚህ ጋር። ስለዚህ ፕራይሱ ኤ ማይነስ ቢ ኪው ነው እና ቶታል ሬቬኒው ማለት ፕራይስ ታይም ኳንቲቲ ነው ሲታባዙት ኤ ኪው ማይነስ ቢ ኪው ስኬር ነው እና የተጠየቅነው ማርጂናል ሬቬኒው ነው። ማርጂናል ሬቬኒውን ለማግኘት ኤን ደሪቬት እናደርጋለን ዊዝ ሪስፔክት ቱ ኪው። ኤን ደሪቬት ስናደርግ ምን ይሆናል? ዴሪቬሽን ኦፍ ቶታል ሬቨኒው ዊዝ ዲ ኪው ስንል ኤ ኪው ዴሪቬት ስናደርግ ኤ ብቻውን ይቀራል ማይነስ ቱ ቢ ኪው ይሆናል። ኤ ስኬር ነበር ሁለቱ ወደዚህም ሲመጣ ከላይ ከነበረው አንድ ስንቀንስ ራሱ ኪው ይሆናል። ሄንስ ዘ ኮሬክት አንሰር ኢዝ ቢ። ምንድነው ቶታል ሬቬኒው ኢዝ ኢኳል ቱ ፕራይስ ታይም ኳንቲቲ ትላላችሁ። ይሄ ይመጣል ኤ ኪው ማይነስ ቢ ኪው ስኬር ይመጣል። ይሄኛውን ደግሞ ዊዝ ሪስፔክት ቱ ኪው ዴሪቬት ሲታደርጉ ይሄ ይመጣል። ስለዚህ ቢ ኢዝ ዘ ኮሬክት አንሰር ኤ ማይነስ ቱ ቢ ኪው። ስለዚህ ዴሪቬሽን